ሰላም ውድ የአፕብር ዩቲዩብ ቻናል ተመልካቾች እንዴት ናችሁ? በዛሬው ቪዲዮአችንም እንደተለመደው በአንድ አሪፍ እውነተኛ ገንዘብ ከፋይ የሆነ አፕሊኬሽን ይዤላችሁ መጥቻለሁ። ይህ አፕሊኬሽን በጣም አሪፍ የሆነ አፕሊኬሽን ነው እና በሁሉንም የኢትዮጵያ ባንኮች የሚከፍል አፕሊኬሽን ነው እና በዚህ አፕሊኬሽን ምንድነው የሚሰራው፣ እንዲሁስ በዚህ አፕሊኬሽን የሰራ ነው ብርስ እንዴት ነው ዊድሮ ማድረግ የምንችለው የሚለውን አጠቃላይ ዲቴል መረጃ አሁን ወደ ያዘው ቪዲዮ እናምራ። አሁን ቀጥታ ወደ ፕላይ ስቶር እንገባለን። ከዛ ፕላይ ስቶር ከገባን በኋላ እዚህ ሰርች በተኗ ላይ ትኩስ አፕ ብለን እንጽፋለን። ትኩስ አፕ ብለን እንጽፋለን። ከዛ ትኩስ አፕ ብለን ከጻፍን በኋላ መጀመሪያ ላይ የሚመጣልን አፕሊኬሽን ትኩስ አፕ የሚለውን እሱን አንድ ጊዜ ኢንስታል እናደርገዋለን። እሱን ኢንስታል አድርጎ ከጨረሰ በኋላ ኦፕን እንለዋለን። ኦፕን ካልነው በኋላ ወደ ውስጥ ያስገባናል እና እዚህ ታች ላይ እንደምታዩት ስልክ ቁጥራችሁ የምታስገቡበት ነው። ከዛ ቀጥል ትላላችሁ። ከዛ በለ5 አሃዝ ኮድ ይልክላችኋል። ከዛ ያንን ኮድ ራሱ ያስገባዋል፣ እናንተ ምንም አታደርጉም። ከዛ አስገብቶ ይጨርሳል። ከዛ ወደ መሰረታዊ መረጃ ያስገቡ ይላችኋል። በዚህ ውስጥ ስማችሁ ታስገባላችሁ። ለምሳሌ ለአሁን ለመክፈቻ እንዲሆን ኖቮቴራ እዚህ ላይ ደግሞ ጾታችሁን ታስገባላችሁ። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት። እና የተወለዳችሁበት ታች ላይ ታስገባላችሁ። ከዛ አስገብታችሁ ከጨረሳችሁ በኋላ ቀጥል ትሉታላችሁ። ከዛ እንደዚህ ምርጫ ያመጣላችኋል። ማህበራዊ ነው ወይስ ጓደኛ አግኝ የሚለውን ወይም ደግሞ ሱቅ ይላችኋል። እናንተ ፈልጋችሁትን መምረጥ ትችላላችሁ። እስካሁን ስለ አፕሊኬሽኑ አከፋፈት አይተናል። አሁን ደግሞ በዚህ አፕሊኬሽን የሚሰሩ ስራዎችን እናያለን። እቺ ታች ላይ ያለችውን እቺ የተለያዩ ፎቶዎቻችን የምንፖስትባት ነች። እንዲሁም ሰዎችን የፖስትበት ፎቶ የምናይባት ነች። እቺ ቪዲዮቻችን የምንጭንባት እንዲሁም የሰዎች ቪዲዮ የምናይባት የተወሰኑ ደቂቃዎችን በሰው ቪዲዮ በመቆየት የተለያዩ ፖይንቶችን የምንቀበልባት ነች። እቺ ደግሞ የተለያዩ ሰዎችን ላይቭ ሲገቡ የምናይባት ነች። እንዲሁም እዚች ላይ ደግሞ የራሳችንን ላይቭ የምንጀምርበት ነው። ይህንን ደግሞ የመልእክት ነው። ይህንን የኖቲፊኬሽን በዚህ አፕሊኬሽን ከዚህ በተጨማሪ በዚህም በላይ ያለች 3 ነጠብጣቧን እቺ አንድ ጊዜ ክሊክ አድርገን ስንገባ ገንዘብ መስሪያ የምትለዋን አንድ ጊዜ እንነካታለን። ከዛ ከነካናት በኋላ ምን ይለናል? 10,000 ፎሎወር ካለን 10,000 ፖይንት ትሰጣላችሁ ይለናል። እንዲሁም 1,000 ፎሎወር ካለን 1,000 ፖይንት ይሰጣናል። እንደዚህ እያለ ይቀጥላል። በበለጠ እናንተ ወደ አፕሊኬሽኑ ገብታችሁ ማየት ትችላላችሁ። አሁን ወደ ኋላ እንመለሳለን። ከዛ ወደ ኋላ ከተመለስን በኋላ
እዚህም አለ ገንዘብ አድርጋችሁ ከራሳችሁ ኪስ ገንዘብም ወደዚህ አፕሊኬሽን ማስገባት ትችላላችሁ ለተለያዩ ጊፍት ለመስጠት። አሁን ካሳየኋችሁ የመስሪያ አማራጮች በተጨማሪ በዚህም የኔ ነጥቦች የምትለውን አንድ ጊዜ ክሊክ በማድረግ እችኛው ጓደኛችሁ ወደዚህ አፕሊኬሽን ከገባዛችሁት 20 ፖይንት እንዲሁም 400 ፖይንት ይሰጣችኋል። እንዲሁም በዚህ የእድል ጨዋታ አለ። ይህንንም መሞከር ትችላላችሁ። እና እስካሁን በዚህ አፕሊኬሽን የሚሰሩ ስራዎችን ካየን አሁን ደግሞ በዚህ አፕሊኬሽን የሰራነውን ብር እንዴት ማውጣት እንደምንችል አሁን እናያለን። አሁን ወደዚህ ወደ ብር ያውጡ የምትለዋን አንድ ጊዜ ክሊክ እናደርጋታለን። ከዛ ክሊክ ካደረግናት በኋላ የመክፈያ ዘዴ ምረጡ ይለናል። ከዛ የመክፈያ ዘዴዎቹ እነዚህ ይመጣሉ። ቴሌብር አለ፣ ሲቢኢ ብር እንዲሁም በኤምፔሳ አለ እና እናንተ በፈለጋችሁትን ባንክ ማውጣት ትችላላችሁ። እና ከዚህ በበለጠ እናንተ ወደዚህ አፕሊኬሽን ገብታችሁ እነዚህን ነገሮች ማየት ትችላላችሁ። እና በዚህ አፕሊኬሽን ዝቅተኛ ማውጣት የምትችሉት 500 ፖይንት ካላችሁ ነው። ይህ ማለት 250 ብር ማለት ነው። እና እንደዚህ እያደረጋችሁ በዚህ አፕሊኬሽን መስራት ትችላላችሁ። እና ስለ ትኩስ አፕ ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም የዛሬው ቪዲዮአችን ከወደዳችሁት ላይክ አድርጉት፣ እንዲሁም ወደ ብዙ ሰው እንዲደርስ ሼር አድርጉት። እና በቀጣይ እንደዚህ አይነት እውነተኛ ገንዘብ ከፋይ አፕሊኬሽን ማየት ከፈለጋችሁ ይህንን የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በአሪፍ ቪዲዮ እስከምንገናኝ እስከዛው ድረስ ሰላም።